ሰላም ሃፒ ቴንክስጊቪንግ። ዛሬ ቴንክስጊቪንግ ነው። የዶሮ አሰራርና የስኳር ድንች አሰራር ይዤላችሁ መጥቻለሁ። አብረን እንስራው። መጀመሪያ የሼፍ ልብሳችን ጓ እናደርጋለን። ጋውን አሳድሬ ነው ብራይን አድርጌው አሳድሬ ነው። ለምንድን ነው የሚጠቅመን? ስጋው በጣም ለስላሳ እንዲሆንና ጁሲ እንዲሆን ያግዘናል። መጀመሪያ ይሄንን ብራይን እናደርገዋለን። ብራይን ለማድረግ የተጠቀምኩት ነጭ ሽንኩርት፣ ጅንጅብሉና ነጭ ሽንኩርት እንደዚህ ጭፍልቅ ብናደርገው መዓዛ ይወጣልናል። ቀይ ሽንኩርት፣ ብርቱካን፣ ሎሚ፣ ቃርፋ፣ ቅርንፉድ፣ ስታር አኒስ በአማርኛ ላቀም ስታር አኒስ እና ታይምና የጥብስ ቅጠል፣ ጨው ደግሞ እኔ ተቃመመ ነበረኝና ከሌላችሁ ራሳችሁ ሌላ ቅመሞች መጨመር ትችላላችሁ። ውሃውን ማንተክተክ ትችላላችሁ። ያላተከተኩት እንደዚህ ቀዝቃዛ ውሃ ላይ ዶሮዎቹን ዘፈዝፋቸዋለሁ። 3 ቀን ብናቀየው የበለጠ በጣም ቆንጆ ይሆናል። እኔ ግን አንድ ቀን ያሳደርኩት 2-3 ሰዓትም ዘፍዝፈን መጠቀም እንችላለን። ግን በቆየ ቁጥር ጣዕሙ በጣም ቆንጆ ነው የሚያጣፍጠው። ሌላ አይነት ቅመም መጠቀም ትችላለን። አጥቤ አድርቄ እመጣለሁ ማለት ነው። ቅቤ እናደርጋለን። ሰላንችሮ፣ ፐርስሊ በአማርኛ ስለማላቀው ነው። ነጭ ሽንኩርት፣ በዛ ሽንኩርት፣ ቀይ ሽንኩርት፣ ነጭ ሽንኩርት፣ ፓፕሪካ፣ ጨው፣ ብላክ ፔፐር፣ ኦሪጋኖ በደንብ እናዋሃደዋለን። ይሄንን ከፈለጋችሁ መቁረጥ ትችላላችሁ። እኔ ግን አልቆርጠም። ከዛ ቆዳውን ቀስ አድርገን ቆዳውን እንደዚህ አድርገን ቦታ ክፍተት እናደርጋለን እንዳይቀደድብን እየተጠነቀቅን ካዘጋጀነው ቅመም ወደ ውስጥ እንደዚህ አድርገን ወደ ውስጥ እናስገባዋለን። እንደዚህ ከዛ እንደዚህ አድርገን ወደ ውስጥ እንደዚህ እናስገባዋለን። ሁለቱንም እንደዛ አደርጋቸዋለሁ። ሆዷ ውስጥ ነጭ ሽንኩርት፣ ታይም እና የጥብስ ቅጠል ሮዝመሪ ውስጥ እንደዚህ እናስገባዋለን። ጉራን እንደዚህ አድርገን እንደዚህ አድርገን አሁን እንደዚህ አድርጌ አዘጋጅቻለሁ። ከላይ ቅመሞች ጨምርላታለሁ። እንደዚህ ማበስልበት ሳህን ላይ የተለያዩ አትክልቶች ማድረግ እንችላለን። አሁን የተለያዩ ቤል ፔፐር አድርጌያለሁ። ሽንኩርት፣ ካሮት መጨመር እንችላለን ደስ እንዳለን ማለት ነው። እንደዚህ ልካላ ድንች፣ እነዚህ ትናንሾች ድንች፣ ነጭ ሽንኩርት ይሄንን እናቀመመዋለን። ሽንኩርት፣ ፐርስሊ፣ ነጭ ሽንኩርት፣ ፓፕሪካ፣ ብላክ ፔፐር፣ ጨው፣ የጥብስ ቅጠል፣ ታይም፣ ኦሊቭ ኦይል እንጨምርበታለን። ይሄንን እናዋሃደዋለን በደንብ ማለት ነው። ዶሮዎቹን እዚህ ጋር አንድ ሲካ እናረጋታለን ከላይ፣ ሁለተኛዋን እንደዚህ ከላይ ኦቭን ውስጥ እንከቷለን። 45 ደቂቃ እየቆየን እያየን ቴምፕሬቸር ቼክ እያደረግን እናበስሏለን። ለአንድ 45 ደቂቃ 1 ሰዓት በ250 ዲግሪ ካደረግነው 1 ሰዓት ከግማሽ፣ 350 ካደረግነው ደግሞ 45 ደቂቃ እንደ የዶሮ እንደዚህ መለኪያ ካለን ጥሩ። ለዶሮ የሚሆን 120 እንደዚህ ቼክ እያደረግን ልክ መብሰሉን ስናቅ እናወጣዋለን ማለት ነው። እንደየሳታችንና እንደየኦቭናችን ይለያያል። አሁን ይሄ ከተዋለው በ250 ለ1 ሰዓት አካባቢ ከተዋለው ማለት ነው። አሁን ደግሞ ስኳር ድንች እንልጠዋለን። መካከለኛ አድርጌ እከትፈዋለሁ። ሳናበስልም መጠቀም እንችላለን። ሳንቀቅል ወዲያው ዳይሬክት መጠቀም እንችላለን። ስለቻኮልኩኝ ትንሽዬ አበስለዋለሁ። ላይክ ትንሽዬ ብቻ ውሃው ትንሽ ገንፈል እስከሚል ድረስ እቀቅለዋለሁ። አሁን በስሏል። ትንሽዬ ብቻ ነው፣ በጣም ቡክት እንዳይል ትንሽዬ። ሳናበስልም መጠቀም እንችላለን። እኔ ስለምቸኩል ነው። ብራውን ሹገር እጨምራለሁ። እንደዚህ አድርገን ከጨው፣ ቅቤ፣ የሰነመን ፓውደር እናደርግበታለን። ይሄ አሁን ኦቨን ውስጥ ይገባል። ለትንሽ ደቂቃ ይበቃል እንትን በሰል እስከሚልና ትንሽዬ ቅልጥ እስከሚል ድረስ ማለት ነው። ስኳር ድንቹ አልቋል። በጣም ነው የሚጣፍጠው። ይሄ ያችሁት እንደዚህ ስኳሩ ብራውን ሹገሩ እንደዚህ ቅልጥ ይላል። የሆነ የብርድ ሲዝን ክሪስማስ ነገር ነው የሚሸተው። በጣም ደስ የሚለው። ዶሮ ደግሞ በስሏል፣ ሬዲ ሆኗል ማለት ነው። ዲል ቅጠሉ ደስ ይለኛል። የሆነ ላይክ ሆሊዴይ ኒው ይር ቫይብ ምናምን አለ አይደል? ባቀምሳችሁ ደስ ባለኝ። ሽታው ልነግራችሁ አልችልም። በጣም ነው ደስ የሚለው። ይሄንን
አውጥተን ማለት ነው ልክ ልናቀርበው ስንል ይሄ ሊኩዊድን ይሄ ፈሳሹን ማለት ነው በዱቄት ትንሽዬ መታ መታ አድርገን እንደ ግሬቪ እንሰራዋለን ማለት ነው። ከዛ ሲቀርብ ግሬቪው በዚህ ተጠቅመን በጣም የሚጣፍጥ ቆንጆ ግሬቪ ነው የሚሆንልን። ይሄ ደግሞ ስኳር ድንቻችን ነው። እንደዚህ አድርገን ቀለል ባለ መንገድ ዶሮ ወይም ደግሞ ተርኪ የምንወደውን አይነት ሰርተን ለልጆቻችን፣ ለራሳችን፣ ለእንግዳ ማቅረብ እንችላለን። ተርኪ የምትወዱ ከሆነ ተርኪ፣ ዶሮ የምትወዱ ከሆነ ዶሮ። አሁን የኔ ስራ ጨርሻለሁ። እነዚህን ሰርቻለሁ። ባለቤቴ ደግሞ መኬን ቺዝ እና ኬክ ይሰራል። በጣም የተባረከ ቀን ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሃፒ ታንክስጊቪንግ